ሞታለች የተባለችው ታይላንዳዊት በህይወት ተገኘች። ከባንኮክ ወጣ ብሎ በሚገኘው ኖታምቡሪ ግዛት ውስጥ በቡድሂስት ቤተ መቅደስ የተከሰተ ስለመሆኑ ኤፒ ዘግቧል። ለቀብር ስነስርዓት በመኪና ተጭኖ የመጣው የ65 ዓመት እንስት አስክሬን ሲሆን ወደ ቤተ መቅደስም በነጭ የሬሳ ሳጥን ውስጥ ተከፍኖ ከ500 ኪሎ ሜትር በላይ ተጉዞ ወደ ቦታው ደርሷል። ሟች በኑዛዜው መሰረት አካላዊ ልገሳ በማድረግ ይህንን ለማስፈጸም ወንድሟ ከባንኮክ አቅራቢያ ወደሚገኘው ሆስፒታል ወስዷታል። ቢሆንም ግን ይፋዊ የሞት ማረጋገጫ ሰርተፍኬት ባልቀረበበት ሆስፒታሉ የሟች አስክሬንን ሳይቀበል ቀርቷል። የቤተ መቅደሱ ኃላፊዎች እንደተናገሩት ከሆነ አስክሬኑ ወደ ቦታው ሲደርስ ግን ከሬሳ ሳጥኑ ውስጥ ድምፅ መስማታቸውን ተከትሎ ሳጥኑ እንዲከፈት ይደረጋል። እናም ሲከፈት አካላዊ እንቅስቃሴ መታዘባቸውና ሞታለች የተባለችውም ዳግም በህይወት ስለመገኘቷ ተናግረዋል። የቤተ መቅደሱ ኃላፊ ፓይራት ሶዶም በአሰራሩ ደረጃ የሞት ማረጋገጫ ሰርተፍኬት ሳይመጣ ምንም አይነት ስነስርዓት እንደማይፈጸም ኤፒ ተናግረው በህይወት ለተገኙት ሴት ሙሉ የሕክምና ወጪ እንደሚሸፍን አሳውቀዋል።